ሃይ ሰላም እንዴት ናችሁ? ሰሞኑን ጉንፋን እያለን ሁላችንም ኮምፕሌን እያደረግን ነውና ለምንድነው ጉንፋን እየተደጋገመ የሚይዘን እና ከያዘንስ በኋላ ለምንድነው ቶሎ የማይለቀን? ዶክተር ማሂ ነኝ ሜዲካል ዶክተር እና የፐብሊክ ሄልዝ ፕሮፌሽናል። ኮመን ነገሮቹን ታውቋቸዋላችሁበት የምንረሳውን የምንዘነጋውን ነገር ልንገራችሁ። ቫይታሚን ዲ ቫይታሚን ዲያችን ሎ በሚሆንበት ጊዜ ወይም ደግሞ በደማችን ውስጥ ያለው የቫይታሚን ዲ መጠን በሚያንስበት ጊዜ የበሽታ መከላከል አቅማችን በጣም ይደክማል። ይሄ ለምንድን ነው የሚሆነው? ቫይታሚን ዲ በሽታን የሚከላከሉልንን ሰውነታችን ውስጥ ያሉትን ቲ-ሴል ማይክሮፌጅ የሚባሉትን በደንብ አክቲቬትድ እንዲሆኑ በደንብ ስራቸውን እንዲሰሩ ያግዛል። እሱ ደግሞ በቀነሰ ቁጥር ደግሞ በጣም ሬዲዩስድ የሆነ የነሱ ይሄ አንቲማይክሮቢያል አታካቸው እንዲቀንስ ያደርጋል ማለት ነው። ዳትስ ዋይ ቫይታሚን ዲ በጣም ኢምፖርታንት የሆነው እና በብዙ ሪሰርቾች እና በሜታ አናሊሲሶች የተደገፈ ነው። ሪሰርች ሲሰራ ከቫይራል የሆኑ በቫይረስ የሚመጡ ሞስትሊ ግን ሪስፓራቶሪ የሆኑ ከሳምባ ጋር ጉሮሯችን ጋር ይሄ ሳይነሶቻችን ጋር እነሱን አታክ የሚያደርጉ ቫይረሶች ጋር ይገናኛል። ብዙ ጊዜ ሎ ቫይታሚን ዲ በሚኖረን ጊዜ ብዙ ሪሰርቾች ያሳያሉ። ሌላኛው ሁለተኛው ሪዝን ደግሞ ምንድን ነው? እንቅልፍ ብዙ በደንብ ያው በቂ እንቅልፍ አለመተኛት ኢሚኒቲያችንን የሚያዳክም አንደኛው ምክንያት ነው። ሁለተኛው ደግሞ የስትረስ ስራም ስትረስ ሊሆን ይችላል። በጣም የምንጨናነቅ አይነት ሰዎች ከሆንን በዛው ልክ የበሽታ መከላከል አቅማችንም የቀነሰና የደከመ ነው የሚሆነው። ሌላኛው ሪዝን ደግሞ ምንድን ነው? ብዙ እንደዚህ ክራውድድ የሆነ ቦታ ጋር በስራ ምክንያት ሊሆን ይችላል። ግን ሁሌም ሞስትሊ የምንሄድበት ቦታ ብዙ ሰዎች ያሉበት ቦታ እንደዚህ ተሰብስቦ የምንሰራ ወይም ደግሞ የምንሆን ከሆነ እሱም ሪስክ ይሆናል። ሌላ ማወቅ ያለብን ነገር ምንድን ነው? ቫይረሶች ወደ 200 እና ከዛ በላይ ናቸው። የጉንፋንን አምጪ ቫይረሶች ታይፖች አላቸው። የኢንፍሉዌንዛ ቫይረስ ታይፖች አላቸው። ከዛ ደግሞ ሰብ ታይፖች ደግሞ በጣም ብዙ ናቸው። ብዙ ጊዜ አንድ አይነት ጉንፋን እየተደጋገመ የሚያመን ነው የሚመስለን፣ ግን እንደዛ አይደለም። እነዚህ 200 እና ከዛ በላይ ያሉ ቫይረሶች ያጠቁናል በተለያዩ ጊዜያት። ከዛም ደግሞ በተጨማሪ እነዚህ ቫይረሶች ራሳቸው አይነታቸውን እየቀየሩ እንትናቸውን ሚውቴት እያደረጉ እየቀየሩ ደግሞ እንደ አዲስ ጉንፋን ወይ ደግሞ እንደ አዲስ ቫይረስ አታክ ያደርጉናል። ጀስት ላይክ ኮቪድ ማለት ነው። ስለዚህ እንደዛ ነው አታክ የሚያደርጉን። ዳትስ ዋይ ሰውነታችንም ጊዜ ይፈጅበታል ይሄንን አይነት የቫይረስ ታይፕ አውቆ ኢሚኒቲ ዴቨሎፕ ያደርግና ለሚቀጥለው ግን አያውቀውም። እሱን ሪስፖንስ እስኪያመጣ ድረስ ደግሞ ጊዜ ስለሚወስድበት ነው። እነዚህ ናቸው እነዚህ ኮመን ሪዝኖች ናቸው። ግን አንኮመን የሆነው ቫይታሚን ዲ ስለሆነ እባካችሁን ቫይታሚን ዲያችሁን ቼክ አድርጉት። ወደ 75% እና ከዛ በላይ ኢትዮጵያ ውስጥ የምንኖር ሰዎች በአደልት ፖፑሌሽኑ ሲጠና ከ75% እና ከዛ በላይ ቫይታሚን ዲ ሎ ነው። ስለዚህ ፕሊዝ ቼክ ዩር ቫይታሚን ዲ። ያው ሌሎች ነገሮችን ታውቃቸዋላችሁ፣ ጉንፋንን የሚያክሙ ነገሮች ያው ግራና ቀኝ ስለሚነገር እና ፕሊዝ ቼክ ኢት። እሺ ቴንክ ዩ።